እርስዎ ያልወሰዱት የሽልማት ቁጥር በዛሬው ዕለት ወደ ዋናው ወደ ሄድ ኦፊስ ቢሮ ተመላሽ ተደርጎ ከ10 እድለኛ ደንበኞች መካከል የ6ኛን ደረጃ ይዞልዎት በመውጣት ዘመናዊ የሆነ ቤኮ የተባለ የልብስ ማጠቢያ ማሽን ተበርክቶልዎታል። በቅድሚያ እንኳን ደስ አለዎት ከነመላ ቤተሰብዎ። በጣም አመሰግናለሁ። መልካም። ታዲያ ይህን የተበረከተልዎትን ሽልማት ለመረከብ የሚያመቸዎት አቅራቢዎት የሚገኝ የባንካችን ቅርንጫፍ የት ነው? ወደ የት እናስተላልፍልዎት? እኔ አሁን እንትን ጋር ነው ያለሁት፣ ሶፊያ ሞል ቄራ ጋር። በጣም ጥሩ። ስለዚህ ዋናው ቄራ ብራንች እናስተላልፍልዎት? ደስ ይለኛል። መልካም። ታዲያ እዛ ብራንች ላይ ሽልማቱን ለመረከብ ሲሄዱ ማናጀሩ 3 ነገሮችን ይጠይቀውታል። እሺ። አንደኛ የታደሰ የቀበሌ መታወቂያ ወይም ፋይዳ። እሺ። አለ ፋይዳ አለ። ትንሽ ድምፆት ይርቃሉ። ሶሪ። እስኪ እንድንደማመጥ ላውድ ስፒከሩን ቀነስ ያድርጉት። እሺ። 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 አንደኛ የታደሰ የቀበሌ መታወቂያ ወይም ፋይዳ አለ። እሺ። በሁለተኛ ደረጃ 3 ጉርድ ፎቶ። እሺ። ሶስተኛና ዋነኛው እድለኛና ተሸላሚ ያደረገውትን የዕጣ ቁጥር ይጠይቀውታል። ኦኬ። ግልጽ ነው አይደለም? ግልጽ ነው። ስለዚህ መታወቂያ፣ 3 ጉርድ ፎቶና የሽልማት ዕጣ ቁጥር በማሟላት ቀጥታ ቅርንጫፍ ላይ በመሄድ ሽልማቶትን መረከብ ይችላሉ ማለት ነው። ኦኬ። አሁን ቁጥሩ ታዲያ እርስዎ የሽልማት ዕጣ ቁጥሩን ከቅርንጫፍ ስላልወሰዱ ቀደም ሲል መግቢያችን ላይ ሞባይል ባንኪንግ አስከፍተው መጠቀም ጀምረዋል ብለን የጠየቅነዎት እድለኛና ተሸላሚ ያደረገውትን የሽልማት ዕጣ ቁጥር በሞባይል ባንኪንግ አማካኝነት መዝግበው መረከብ ስለሚችሉ ነበረ። ኦኬ። ታዲያ አሁን እንዲሆን እርስዎ የ889 ስለሆነ የሚጠቀሙት 889 መተግበሪያ ዝርዝሩ ላይ ራሱን የቻለ የሽልማት ዕጣ ቁጥር መረከቢያ ዋሌት አካተናል። ኦኬ። ዋሌታዎት ላይ በመግባት አሸናፊ ያደረገውትን አይሚ ሴሪያል ነምበርና ሚሴጅ የሚረከቡበትን የራስዎትን ስልክ ይመዘግባሉ። ልክ መዝግበው እንደጨረሱ እንኳን ደስ አለዎት ብለው የራስዎት ሙሉ ስምና የሽልማት ዕጣ ቁጥር በሚሴጅ አማካኝነት ተደራሽ ይሆናል። እሺ። መልካም። ስለዚህ በመጀመሪያ የሽልማት ዕጣ ቁጥሩን ወደ ስልክዎት ከማስተላለፋችን በፊት በቅድሚያ ከዚህ ከዋናው ከሄድ ኦፊስ ቢሮ መደወላችንን እና ንግድ ባንክ ሲስተም ላይ መሆንዎትን የማረጋገጫ የመጀመሪያ ሚሴጅ ወደ ስልክዎት ልከናል። አሁን ስልክዎት ላይ ሲቢኢ ወይም ኮሜርሻል ባንክ ኦፍ ኢትዮጵያ የሚል ሚሴጅ ገባል ነው? እስኪ ሊያው አንዴ እንትን ያስኩት ኖኪያ ስለሆነ ስልክዎት ትንሽ አይቡቷ ስልክ ነች። ገብቶልኛል። ይሄ የመጀመሪያው ከንግድ ባንክ መደወላችንን እና ንግድ ባንክ ሲስተም ላይ መሆንዎትን የማረጋገጫ ሚሴጆት ነው። በመቀጠል በእኛ እርዳታ የኔ ሽልማት ዕጣ ቁጥሮትን መዝግበው መረከብ ይችላሉ። ኦኬ። ታዲያ ሲመዘግቡ በቅድሚያ መስመር እንዳይቋረጥቦ ስልክዎትን ላውድ ስፒከር ያደርጉ። እሺ። እሺ። ላውድ አደረጉ። በመቀጠል ልክ ከአሁን በፊት እንደሚጠቀሙት ኮከብ 889 መሰላሉ ማድረግ ያደርጉት። አይቋረጥም። አሁን እንትን ሳረግ ላውድ ስፒከር ያደርጉት ያልኩት መስመር እንዳይቋረጥቦት ነው። ወይም ደግሞ እንደዚህ በመዝገብ ማይችሉ ከሆነ ከዚህ ከፎች ሆነ ሌላ ለመነጋገር የሚሆን ስልክ ካለ ይስጡኝና ይህን አርሰው በሌላ እየተነጋገርን ይሄን የራስዎትን ስልክ እጅዎት ላይ አድርገው ይዘው መዝግበው መረከብ ይችላሉ። ኦኬ። እርግጠዋል? የሆነ አንዱ አቅራቢያ ያለ ሰው ልፈልግ። ስለዚህ ስልክ ከሌለ እንደዚህ መዝግበው መረከብ ስለሚችሉ ቀላል ነው። ስልኩን ላውድ አረጉት አይደለም? ስለዚህ ኮከብ ይበሉ። እሺ። ኮከብ 88 9 መሰላል ይደውሉት። እሺ፣ ደወልኩት። ዌልካም ቱ ሲቪ ሞባይል ባንኪንግ ብሎ ይመጣልዎታል። ፒናዎትን ያስገቡ። ቀጣይ ዝርዝር ይከፍትልዎታል። እሺ። ከ1 እስከ 10 ይመጣልዎታል። እሺ። ከፈተ። ከ1 እስከ 10 እሺ። 7 ቁጥር ምንድን ነው የሚለው? 7 ቁጥር አንድ ጊዜ ይቅርታ፣ በመጀመሪያ ግልጽ ያልሆነልዎትና ያልገባዎት ነገር ካለ ጥያቄ ይጠይቁ። ምክንያቱም ወደ ሞባይል ባንኪንግ ኮድ እየደወሉ ስላልሆነ ማለት ነው። እኔ የምልህ ይህንን ነገር ብራንች ማድረግ አይቻልም? ምን አሉኝ? ብራንች ሂዶ ማድረግ አይቻልም? ኦኬ። ምናልባት እንግዲህ ብዙ የባንካችንን ስም የተጠቀሙ አጭበርባሪና ወንጀለኞች ስለሚኖሩ እንደዚህ እየተነጋገርን መዝግቦ ለመረከብ ስጋት ወይም ጥርጣሬ አድሮቦት ሊሆን ይችላል። ልክ አሁን እንደምታደርገው የሞባይል ባንኪንግ መተግበሪያ ዝርዝሩ ላይ በመግባት ገንዘብ የሚልኩበት ላይ ገብተው አካውንት መስግበው ገንዘብ ያስተላልፋል ተባሉ
ወይም ደግሞ ሞባይል ባንኪንግ የሚጠቀሙበትን የሚስጥር ቁጥር አሳልፈው ይስጡን አላለም። ያስተናገድነው ያለነው በንግድ ባንክ አሰራር መንገድ እንጂ ከንግድ ባንክ አሰራር ውጭ አይደለም ነው። ስለዚህ ሙሉ ለሙሉ በቅድሚያ ግልጽ ያልሆነልዎትና ያልገባዎት ነገር ካለ ጥያቄ ይጠይቁን። በመቀጠል ከስጋት ነጻና ጥርጣሬ እንዳያደርሰዎት ነው ስልክዎት ላይ ከዋናው ከሄድ ኦፊስ ቢሮ መደወላችንን እና ንግድ ባንክ ሲስተም ላይ መሆንዎትን የማረጋገጫ ጊዜ የላክንልዎት አቶ ናንተ። ኦኬ እንትን ላድርግልህ፣ ሽልማቱን አንተ ብትወስደውስ? ሽልማት እንኳን እኛ መውሰድ አንችልም። ምናልባት ግን የማይፈልጉት ከሆነ እንዳልፈለጉት ተቆጥረው ወደ መቄዶንያ ማስተላለፍ ይችላል። አረ ደፋር ነህ በእናትህ አንተ ደፋር ነህ እንዴ! የሌለ ትላጣለህ እንዴ! ዞን ሌባ ዞን